ጦር ሰፈሮችን አጠቃች። እስራኤል ከአሜሪካ ጋር በመቀናጀት ቅዳሜ ጠዋት በኢራን ላይ በከፈተችው ጥቃት አንዱ ኢላማ የነበረው በምዕራባዊ ኢራን ኬርማንሻህ አካባቢ ያለው ዘመናዊ የአየር ጥቃት መከላከያ ስርዓት እንደነበረ የእስራኤል ጦር ገልጿል። ጦሩ በመግለጫው የተፈጸሙት ጥቃቶች የኢራን አብዮታዊ ዘብ አቅምን ለማዳከምና በእስራኤል ላይ ሊፈጸሙ የሚችሉ ጥቃቶችን ለማምከን የእስራኤል አየር ኃይል በኢራን አየር ክልል ውስጥ የሚያካሂደውን ጥቃት ያለ እንቅፋት ለመፈጸም የሚያስችል ነው ብሏል። ቢቢሲ እንደዘገበው እስራኤልና አሜሪካ በተለያዩ የኢራን ግዛቶች እና ከተሞች ላይ የፈጸሙት ጥቃት መሪዎች ላይ ያነጣጠሩ እንደሆነ እስራኤል ስታረጋግጥ፣ ኢራን ደግሞ አጸፋ እንደምትሰጥ ገልጻለች። ጥቃቱን ተከትሎ ኢራን በእስራኤልና የባህረ ሰላጤው ሀገራት በሆኑት ኤምሬትስ፣ ኳታር፣ ባህሬንና ኩዌት ላይ የአጸፋ ጥቃት በመፈጸም የሙከራ እርምጃ መውሰዷን አስታውቃለች። አሜሪካና እስራኤል ጥቃት ከተፈጸመባት በኋላ ኢራን የሚጠበቀውን የአጸፋ ጥቃት በመካከለኛው ምስራቅ ባሉ የአሜሪካ ጦር ሰፈር ባለባቸው አገራትና በወዳጆቿ ላይ ፈጽማለች። የተባበሩት አረብ ኤምሬትስ ዱባይ በሚገኘው ፓልም ጁሜሪያ ህንፃ ላይ በደረሰ ፍንዳታ 4 ሰዎች መጎዳታቸውን ባለስልጣናት አስታውቀዋል። የኤምሬትስ መከላከያ ሚኒስቴር ከኢራን የተወነጨፉ ሚሳኤሎችና ድሮኖችን ማክሸፉን ጠቅሶ አገሪቱ በኢራን ተወንጫፊ ሚሳኤሎች በግልጽ መጠቃቷን ገልጿል። በዶሃ ኳታር ውስጥ የሚገኘው እና በመካከለኛው ምስራቅ ትልቁ የአሜሪካ የአየር ኃይል ሰፈር የሆነው አልኡዴድን ኢላማ ያደረገ ፍንዳታ አጋጥሟል። የባህሬን መንግስት ዜና አገልግሎት እንደዘገበው በአገሪቱ የሚገኘው የአሜሪካ ባህር ኃይል ሰፈር የሚሳኤል ጥቃት ደርሶበታል። የኩዌት ዓለም አቀፍ አውሮፕላን ማረፊያን ኢላማ ያደረጉ የድሮን ጥቃት ፍንዳታዎች ተሰምተዋል። በጥቃቱ በርካታ ሰራኞች መቁሰላቸው እና ውስን ጉዳት በአውሮፕላን ማረፊያው ላይ መድረሱን የአገሪቱ ዜና ወኪል ዘግቧል። ኢራቅ ኤርቢል ውስጥ በሚገኝ የአሜሪካ አየር ኃይል ሰፈር ላይ ያነጣጠረ ድሮን በአሜሪካ ኃይሎች ተመቶ መውደቁን ሮይተርስ ዜና ወኪል ዘግቧል። የእስራኤል ጎረቤት በሆነችው ዮርዳኖስ ላይ ከኢራን የተተኮሱ 2 ሚሳኤሎች በጸረ ሚሳኤል ተመተው እንዲወድቁ መደረጋቸው ተዘግቧል። እስራኤልም በበኩሏ በመላው አገሪቷ የአደጋ ማስጠንቀቂያ ደወል እንዲሰማ ያደረጉ ከፍተኛ ቁጥር ያላቸው የኢራን ሚሳኤሎች እንደተተኮሰባት አስታውቃለች። የእስራኤል ጦር የኢራን ዓላማ ሰላማዊ ሰዎችን ማሸበርና የመኖሪያ አካባቢዎችን ማውደም ነው ሲል ከስሷል።